የምትለው አካል አፕላይ አታደርግም ነው። ሰው ከዚህ አንጻር ይህንን ነገር እናያለን። ቢያንስ ግን ኦኬ ፎር ዘ ሴክ ኦፍ እንደው እዚህ ጋር 1000 ሰው ስላለ መለኮታዊ ነገር መጀመሪያ አንተ ጀነት ለመግባት ዳን እስኪ አምላክን ወቅ አምላካዊ ጥያቄ ተውሂድ ላይ ትንሽ ስክሪፕት እንትን አድርገው እሺ፣ ትንሽ ማኑስክሪፕቶች ምንድናቸው የሚለው ነገር ላይ ፎከስ ብናደርግ ጥሩ ነው። መጀመሪያ ዳን አምላክን ወቅ በሚለው ማለት አምላክን ማን እንደሆነ እንወቅ። ቀጥል። ኦኬ እኮ እንድታሳውቀኝ አይደለ የመጣሁት፣ ዋናው እንድታስተምረኝ አይደለ የመጣሁት። እሺ አንደኛው እኮ መስማት ነው። ከመስማት ነው ማወቅ የሚመጣው አይደለ? አዎ ትክክለኛ ነገር በመስማት ማለት የማይሆን ነገርን በመስማት ሳይሆን ትክክለኛ ነጥብ የያዘን ነገር በመስማት ኢትስ ላይፍ አይደለ እንዴ? ኢትስ ላይፍ። ምክንያቱም ሁላችንም አይ ቲንክ አፍተር ላይፍ ብቻም አለ ብለን እናምናለን። እኛ ክርስቲያኖች እንላለን፣ እናንተም ትላላችሁ። አፍተር ላይፍ ስላለው ህይወት ነው እንደው የምንጨነቀው አይደለ? ከዘላለም ህይወት ለመጠበቅ ነው ብለሃል። ምክንያቱም የዘላለም ህይወት ስለሆነ ስለዚህ ከዘላለም የምንጠበቅበትን ጥያቄ ነው የጠየቁት። ቤዚካሊ ነው ምድር ላይ እና ገነቷ ተመሳሳይ የሆነ ፕራክቲስ ነው ወይ የሚደረገው? ምክንያቱም በእኛ አስተምሮ እንደዛ ስለሌለ ግርም ስለሚል ነው የጠየቁት። ቤዚካሊ ኦኬ መልሼልሃለሁ። ከሆነ ሌላ ጥያቄ አለ መልሰልኝ። አዎ ስለዚህ እንቀጥለውና ስለዚህ አንደኛው እኛም ትልቁ ነገር የሚያስጨንቀን አፍተር ላይፍ ያለውን ነገር በገነት ካላህ ጋር አላህን ለማየት ነው ብላልና አላህ የተሰበከው በነብዩ መሐመድ መሆኑን እናውቃለን ሁላችንም። እና ከነብዩ መሐመድ በፊት ነበሩት አናውቅም። አንተ ለራስህ አይደለ እስልምናን የመሰረቱት? አልመሰረቱት። ከነብዩ መሐመድ በፊት እስልምና ነበር? በደንብ ነበር። ማስረጃ ስጠኝ፣ አብራራልኝ። ከስምና ነብዩ መሐመድ በፊት እኔም የማውቀው እንግዲህ ቁርአን የወረደላቸው እሳቸው ናቸው። ማብራራቱ ይቅርብሃል፣ ልንገርህ በቃ ላስረዳሽ። እሺ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ? አዎ ነበረ። መጀመሪያ እስልምና ማለት ምንድን ነው የሚለውን ዲፊኒሽን ይላል። ይሄ ቅድመ መሐመድ እስልምና የሚባለው ሀሳብ ላይ ከመግባታችን በፊት እስልምና ማለት ምንድን ነው ነው? ሙስሊም መሆን ሙስሊም የሚለው ነገር ሁለት አይነት ፍቺ አለው። ሸሪዓዊ ፍቺና ቋንቋዊ ፍቺ ወይ ደግሞ መጽሐፍ ቅዱሳዊ ፍቺና ንግግራዊ ፍቺ የሚባል ማለት ነው። ሸሪዓዊ ፍቺ ማለት ኢስላም ማለት ምንድን ነው ሲባል መታዘዝ ማለት መገዛት ማለት ለአንድ አምላክ እጅ መስጠት ማለት መታዘዝ ነው። ይሄንን አምላካችን አላህ በቁርአን ላይ ሲነግረን በሱረቱል ሐጅ ቁጥር 34 ላይ ወሊኩል ኡመቲን አለ ጀዐልና ለህዝቡም ሁሉ ወደ አላህ መስዋዕትን ማቅረብን ደነገግን ከቤት እንስሳት በሰጣቸው ሲሳይ ላይ የአላህን ስም ብቻ ያወሱ ዘንድ አዘዝናቸዋል። በደንብ አዳምጥ። አምላካቸውም አንድ አምላክ ብቻ ነው፣ ለእርሱም ብቻ ታዘዙ አለ። ታዘዙ ለሚለው ቃል የገባው አስሊሙ ነው። ሰው ሙስሊም መሆን ማለት መታዘዝ ማለት አንድን አምላክ መገዛት ማለት ሰው እኔ አሁን አነዘ ክርስቶስ ሙስሊም ሆን ካልኩ ለአንድ አምላክ ታዛዥ ይሆን እያልኩ ነው። ሰው ሙስሊም ለሚለው ቃል ታዛዥ ለሚለው ቃል ሙስሊም ከገባ ታዲያ እነማን ታዘዙ ነው አይደል? እነማን ታዘዙ? በሱረቱል በቀራ በምዕራፍ 2 ቁጥር 131 ላይ ኢዝ ቃለ ለሁ ረቡሁ አስሊም አምላክም ታዘዘ ባለው ጊዜ አለ ጌታውም ለእርሱ ታዘዘ ባለው ጊዜ ቃለ አስለምቱ ሊረቢል ዓለሚን ለዓለማት ጌታ ታዘዝኩኝ አለ። ለዓለማት ጌታ መታዘዝ ማለት ሙስሊም ማለት ታዘዝኩኝ ለሚለው ወይ ደግሞ ታዘዝ ለሚለው የገባው ቃል ሙስሊም ማለት አንድ ሰው ሙስሊም ነው ስንል ታዛዥ ነው እያልን ነው። አንድ ሰው ሙስሊም ነው ስንል ለአምላኩ ታዛዥ ነበር ማለት ለአምላኩ ታዛዥ ነበር። ወወሰይና ቢሃ ኢብራሂም አለ በእርሷም በህግጋቱ ኢብራሂም ልጆችም አዘዝናል። ለኢብራሂም ልጆች ምን ብሎ አዘዘ? ለያዕቆብም ለልጆቹ አዘዘ አላህ ለእናንተ ሃይማኖት መረጠ፣ ስለዚህ ሙስሊሞች ሆናችሁ እንጂ አትሙቱ አለ። ሙስሊሞች ሆናችሁ እንጂ አትሙቱ ሲል ታዛዦች ሆናችሁ አትሙቱ፣ አንድን አምላክ በብቸኝነት አምልኮ እያለን ነው። አይኖ ነው ሙስሊሞች ታዛዥ ነቢያቶች ታዛዥ አልነበሩም፣ ሙስሊም አልነበሩም ማለት በትርጉም ደረጃ ታዛዥ አልነበሩም፣ አንድን አምላክ አያመልኩም ነበር ማለት። ታዲያ እንደዚህ ከሆነ ነቢያቶች ምንድን ነበር እምነታቸው ነው? ነቢዩላህ ኢብራሂም አሁን ለምሳሌ ቁርአን ከሌላው እምነት ለየት መጽሐፍ ቅዱስ ክርስቲያን ነበረ እንደዚህ ነበረ ብሎ አያስቀምጥ። አምላካችን አለ በቁርአን ላይ ግን ስለ ነቢዩላህ ኢብራሂም ሲነግረን ምን አለ? በምዕራፍ 3 ቁጥር 67 ላይ
ቁጥር 67 ምን አለ? ማካነ ኢብራሂም እኮ ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር አለ። ይህንም በደንብ አስምርበት፣ በኋላ ከታሪክ ስለማሳይ ማለት ነው፣ ከቤተ ክርስቲያን አባቶች ስለማሳይ በደንብ አስምርበት። ማካነ ኢብራሂም አለ። ኢብራሂም ምን አለ? ይሁዲም አልነበረም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር አለ። ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር ማለት ምን ማለት ነው? ታዛዥ ነበር ማለት። ክርስቲያንም አልነበረም አይሁዲም አልነበረም፣ ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር አለ። በተመሳሳይ ኢየሱስ ክርስቶስም ወኢዝ አውሐይቱ ይላል ሲናገር በምዕራፍ 5 ቁጥር 111 ላይ ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መሰከርናል። ሙስሊሞች ነበሩ ስንል አንድን አምላክ በብቸኝነት ይታዘዙ ነበር፣ ለዛ አምላክ በብቸኝነት ያመልኩ ነበር እያልን ነው። ኖህም በተመሳሳይ፣ ያዕቆብም ዮሴፍ ለራሱ እስር ቤት ሆኖ ምንድነው ያላቸው ሰዎችን እስር ቤት ላይ የነበሩትን ረቢ አለ አተይተኒ ሚነል ሙልክ፣ ጌታዬ ሆይ ከንግስናም በእርግጥ ሰጠኸኝ፣ ከህልሞችን ፍቻ አስተማርከኝ፣ የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ፣ ሙስሊም ሁኜ ግደለኝ አለ። ሙስሊም ማለት ምን ማለት ነው ካለን አንድን አምላክ በብቸኝነት የሚታዘዝ ለአንድ አምላክ እጁን የሰጠ አንድን አምላክ የሚያመልክ ማለት ነው። ስለዚህ ነቢያቶች ሙስሊም ነበሩ? አዎ ነበሩ። አንድን አምላክ ያመልኩ ነበር? አዎ። አይ ኖ ነቢያቶች አንድን አምላክ አያመልኩም፣ ለአምላካቸው ታዛዥ አልነበሩ የሚል ሰው ካለ እንግዲህ ስህተቱ እና ችግሩ እሱ ጋር ሆኖ ይመጣል ማለት ነው። ግን እስኪ ይሄንን ከታሪክ አንጻር ላሳያችሁና እንዝጋው። ከታሪክ አንጻር ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት የቅድሟን በደንብ አስምሩባት። አይሁዳዊም ክርስቲያንም ያልነበሩ ሰዎች ግን ደግሞ አንዱን አምላክ በብቸኝነት የሚያመልኩ ሰዎች ነበሩ። አዎ ነበሩ። ከምንድነው የምታሳየን? ከቤተ ክርስቲያን አባት ያንተ አባትን አሳይሃለሁ። ኦኬ አንድ ይጠብቀኝ። አንድ ልመልስልህ። አንዴ እሺ፣ በደንብ ላምሳ። አንቲናይሲያንስ ፋዘር ላይ በአራተኛ ክፍለ ዘመን የነበረው መጽሐፍ ውስጥ እንደዚህ የሚል ሀሳብ ተቀምጦ እናገኛለን። ምን ላይ ነው የተቀመጠው? ቆይ አንዴ በነገራችን ላይ ቪዲዮ ከፍተህ ከሆነ ፖዝ ስለሆንክ ለኛ አይታይም። ኦኬ አይታያችሁም? እሺ አንቲናይሲያን ፋዘር ላይ ፔጅ 123 ላይ አንድ ሀሳብ ተቀምጧል። ምንም የሚል ሀሳብ ተነቅቷል። በዛን ጊዜ የነበሩ ሰዎች ከነቢዩ መሐመድ አንቲናይሲያን ፋዘር ለራሱ የኒቂያ አባቶች ለራሱ ከነቢዩ መሐመድ በፊት የነበሩ አባቶች ናቸው። ምን ብለው ተናገሩ? አንድ በጣም የሚገርም ሀሳብ ያስቀምጠዋል። ማን? ግሪጎሪ ኦፍ ናይሲያ፣ ታላቁ የቤተክርስቲያን አባት የቤተክርስቲያን ሊቅ ግሪጎሪ ኦፍ ናይሲያ አንድ ያስቀምጠው ሀሳብ አለ። ምን ብሎ አስቀመጠ? የእሱ መጽሐፍ ፔጅ 106 ላይ for he was confessed that አለ ህዝቦች እኮ ነበሩ the father is always and unchangeable አምላክ አባት የማይለወጥ ተለዋዋጭ ባህሪ የሌለው being one and only God አንድና ብቸኛ አምላክ ነው ብለው የሚያመልኩ ህዝቦች ነበሩ አለ። ህዝቦች ነበሩ hold fast the word of guidelines እነዚህ ደግሞ የአንዱን አምላክ መንገድ ይይዙት ነበር አለ አጥብቀው። if in the father he sees the son አምላክ ደግሞ ልጅ አለው ብሎ አያምኑም። without whom the father neither is or named ነገር ግን እነዚህ ሰዎች ልክኛ ሙስሊሞች እንደምንለው አባት አምላክ ነው ብሎ አያምኑም። አምላክ ልጅ አለው አባት ነው ብሎ አያምኑም ማለት ሲናገር ይሄ የሚናገረው የአንተ ቤተክርስቲያን አባት ነው። ከዛ በኋላ ምን አለ? but if he is inventing some other god አንድ የሚውጣል ስከፍቶ እኮ ጨለማ ሆነ። ይኸው ስከፍቶ ጨለማ ሆነ። አላየኸኝም? ከፍቼው እኮ ሪፖርት ዘኒሲስ ከሆነ ጎርጎርዮስ ዘኒሲስ እንግዲህ ቤተክርስቲያን አባት ነው። ስለ ሚስጥረ ሥላሴ ጻፋበት ነው የምናውቀው አባት አነዘ ክርስቶስ አንዴ እባክህ ስከፍተው ሮመዳን መሀል ላይ ሲገባ ላይ ይኸው ስከፍተው ጨለማ ነው አይታይም እንጂ ቪዲዮ ከፍቼልህ ነበር። ይኸው ስልኬ ይኸው ይታያል። ታብሌቱን ከፍቼልሃለሁ መጽሐፉን ግን አልከፍትም። የምታረው ነገር ለእንትን ትንሽ ያስቸግራል ብዬ እሺ ቀጥል። ችግር የለም። አይ ችግር የለም። እዚህ ጋር ላሉ ሰዎች ችግር የለውም። ምክንያቱም እነሱ የኔ ቴሌግራም ቻናል ስላላቸው እዛ ሄደው መጽሐፉን ማየት ይችላሉ። አንተም ሄደህ ማየት ትችላለህ፣ ፖስት ስላደረኩት መጽሐፉንም ማለት። ከዛ በኋላ ምን አለ ስለነዚህ ህዝቦች ሲናገር but if he is inventing some other god beside the father ከአንዱ አምላክ ውጪ ወይ ደግሞ ከእኛ አባት ከምንለው አምላክ ውጪ ሌላ አምላክ በጎን ከተደረገ እነዚህ ሰዎች አለ
let him dispute with the Jewish ጅውሾችን ይርቋቸዋል። ከጅውሾች ጋር አይሰሙ ማለት ከጅውሾች ጋር አይስማሙ ማለት። ከዛ በኋላ or with those who are called እነዚህ ሰዎች ደግሞ ምን ተብለው ይጠራሉ አለ? ሃፒስታቲያን ተብለው ይጠራሉ አለ። ይሄን ሰዎች ማለት ትችላላችሁ። ሃፒስታቲያንስ ማን ናቸው ብላችሁ የግሪክ ኢንሳይክሎፒዲያ የካቶሊክ ኢንሳይክሎፒዲያም ስለተጣረ ማለት። ከዛ በኋላ between whom and the Christian በደንብ አዳምጡ። በእነሱና በክርስቲያን መካከል እኮ there is this different ልዩነት አለ አለ ልዩነት አለ that እነሱ እኮ they acknowledge ያረጋግጣሉ there is a God አንድ አምላክ አለ whom they term the highest or the almighty እኛ ምን የምንለው አሰመድ አንድ የሆነ ከበላይ የሆነ ከሁሉም በላይ የሆነ አንድ አምላክ ብለው ያምናሉ but did not admit አያረጋግጡም that he is the father ልክኛ ክርስቲያኖች እንደምናምነው አባት ነው ልጅ አለው ምናምን ብለው አያምኑም። ክርስቲያንም አይደሉም። while a Christian if he believe not in the father is no Christian at all። ስለዚህ እነሱዎች ደግሞ ክርስቲያንም አልነበሩም ማለት ክርስቲያንም አልነበሩም አይሁዲም አልነበሩም አንድን አምላክ ብቻ በብቸኝነት የሚያመልኩ ሰዎችና ማህበረሰቦች ነበሩ። እነዚህ ሰዎች ታዲያ እንዴት ነው ጸሎት የሚያደርጉት ብሎ ሲናገር ምን ብሎ ተናገረ? በጣም የሚገርመው ነገር ልክኛ ሙስሊሞች እንደምናደርገው እነዚህ ሰዎች ሳንዴን አያከብሩም ማለት ምንም ይሄ የጂውሾችን በዓል ምናምን አያከብሩም ማለት ምንም ሳንዴ ዴይ ኦፍ ፌስቲቫልቲ ዊዝ them ምንም አይነት በዓልን አያከብሩም። ከጂውሾች ጋር አይስማሙም። ከጂውሾች ጂውሽ አይደሉም። አንድን አምላክ ያመልካሉ ግን አይሁዳውያን አይደሉም ማለት sometimes worshiping the heavenly bodies likewise አንዱን አምላክ ሲያመልኩ ግን አለ move your lip in the direction of the sunrise ወደ ፀሐይ መውጫ አካባቢ ፊታቸውን አድርገው ይሰግዳሉ ይጸልያሉ አለ። ልክኛ ሙስሊሞች አሁን ላይ ወደ ፀሐይ መውጫ እንደምንሰግደው ማለት ሶ በዚህ ሂስቶሪካል ኢቨንት እንስተን ሌሎችንም ጨምረን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ልክ አምላካችን አላህ በቁርአን ላይ ስለተናገረው ስለ ነብዩላህ ኢብራሂም ሲናገር ቅድም አስምርበት ብያለሁ። ማካነ ኢብራሂም እኮ አልነበረም አይሁዲም ክርስቲያንም አልነበረም ማለት ልክ ያንተ የቤተ ክርስቲያን አባት ምን አለ? እነዚህ ሰዎች አይሁዲም ክርስቲያንም አልነበሩም ማለት ነገር ግን አንዱን አምላክ በብቸኝነት ያመልኩ ነበር። ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር። ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር ማለት ወደ ቀጥተኛው ሃይማኖት የተዘነበለ አንዱን አምላክ ብቻ የሚታዘዝ ማህበረሰብ ነበሩ ብለው ሂስቶሪካሊ ቁርአንም ኤቪደንስ ማምጣት እንችላለን ማለት ሶ ይሄንን ከተነጋገርና አንፃር ያው ምንድነው የምንጠይቀው እኛ ጥያቄው አሁን አንድ ጥቅስ ከመጽሐፍ ቅዱስ አብርሃም ዮሴፍ ያዕቆብ ሙሴ ልክ እንደ ቁርአኑ ክርስቲያን ነበሩ ብሎ የሰበከ አንድ ነብይ ንገረን። አናዘ ክርስቶስ እሺ የመጀመሪያው ነገር ሐሳቤን አንተ ባለስዋቸው ላይ ሪፍሌክት ላድርግልህና የመጀመሪያው ነገር አብርሃም እና ከክርስቶስ በፊት የነበሩት ነቢያት የሚሆኑ ታላላቅ አበው የምንላቸው የተዘነበሉ ነበር የሚል እምነት ሊሆን አይችልም። ባይዘው ይሄ አንተ የምትለው ነው ያንተ መረዳት ነው። አጥቷል ወደ አንተ ወደምታምነው እምነት ነው ኢንክሊኔሽን ነው ኢንክላይን የማድረግ ነው እንጂ አብርሃም አይሁዲም አልነበረም ክርስቲያንም አልነበረም። ነገር ግን አንድ አምላክን ለማምለክ ኢንክላይን ያደርግ ነበር የተዘነበለ ነበር የምትለው አንተ ሙስሊም ነበር አለ። አነዘ ክርስቶስ ምን ታደርጋለህ መሰለህ? ያው አሁን ቁርአኑ ያለውን ነገር አስቀመጥኩልህ። ምን አለ? አይሁዳዊም ክርስቲያንም አልነበረም። ነጃት የምትሏን ሚዩት አድርጓት ወይ ነይ ግቢ። ሲጀምር ቆይ አዲስ አካውንት ነው ሙስሊም አይደለሽም ከሆንሽ ነይ ግቢና ጠይቂ። ሶ ቁርአኑ ምን ብሎ ክሌም አነሳ? አብርሃም ወደ ቀጥተኛው ሃይማኖት የተዘነበለ አብርሃምን ኖህ ነብይ ነው። ህዝቦችን በባህር ያሻገረ ነብይ ነው። ኦኬ 1200 ሰው አለ። እንደ ዲስፒዩት እንደምትሆን ታያለ። ቁርአኑ ክሌም አነሳ ኖህ ሙስሊም ነበር። ወደ ሙስሊም ነበር። አንዱን አምላክ በብቸኝነት የሚያመልክ ሙስሊም ነበር አይደለም አለ። ሶ ምን ታረጋለህ መሰለ አነዘ ክርስቶስ ኖህ ሙስሊም አይደለም ካልክ ኖህ ምን ነበር እምነቱ ከመጽሐፍ ቅዱስ አሳየን። ደግሪስ ሚዩት አድርግ። ደግሪስ ባይዞ በጣም አእምሮ ላለ ሰው ያስቃል፣ ያስገለፍጣል። ሚዩት አድርግ። ሚዩትን አያፍርም ደግሞ ሚዩት አንስቶ ይስቃል። ደግሪስ የሚባለው አነዘ ክርስቶስ ቀጥል።
አክቹዋሊ አሁን ያነሳቸው አብርሃም አባታችን አብርሃም ኖህ ዮሴፍ ነቢያት አይደሉም። ባይዘው በክርስቲያን እንደ ነቢያት ግን ሐዋርያን አበው ነው የሚባሉት። አባቶች ነው እንጂ የሚባሉት ነቢያት አይደሉም። የመጀመሪያው አብዱይ ነቢይ ነው አይደለም? አብዱይ ነቢይ ነው አይደለም? አብዱይ ማለት ዳዊት ነው አይደለም? አብዱይ መጽሐፍ ቅዱስ ላይ ነቢይ አብዱይ አለ። መጽሐፍ የተሰጠ መጽሐፍ የጻፈ ነቢያት እኮ አክቹዋሊ በስም የተጠቀሱ ማለት በስም ያልተጠቀሱ ነቢያት አሉ። ኦፍ ኮርስ ይኸው መጽሐፍ ያለው ነው። ቆይ መጽሐፍ አብዱይ አለ መጽሐፍ ቅዱስ ላይ። መጽሐፍ አብዱይ ነቢይ ነው አይደለ? አብዱይ ኦኬ፣ መልካም። አብዱይ ክርስቲያን የሆነበትን አንድ ጥቅስ አሳየኝ። ኢኮ አርጊሜንቱ ይሄ ክርስቲያን ማለት እኮ በክርስቶስ ያመነ ማለት ነው። ከክርስቶስ በኋላ ነው ክርስትና የሚመጣው። ባይዘዋይ አይደለም ካልክ ያው ችግር የለም። አንተ ክርስቶስ ያው እኮ ምን ታደርጋለህ መሰለህ? በመጀመሪያ አይላን አስገባት። እሺ አይላን አስገቡልኝ እያልኩ ያለሁት ምን መሰለህ? አንተ አይደለም ብለህ ክሌም ካነሳ አይደለም ላልክበት ነገር ማረጋገጫ ማምጣት አለብህ። አንተ ክርስቶስ ኢትዮጵያዊ አይደለም ካልኩኝ ታዲያ ምንድነው ስባል በዚህ መሰረት ይሄን ነው እምነቱ ይሄን ነገር ይከተል ነበር ብዬ ማስቀመጥ መቻል አለብኝ። ተረዳኸኝ አይደለ? ሶ ቁርአኑ አሁን ለምሳሌ ዮሴፍ ነብይ ነው እንደ መጽሐፍ ቅዱስም። ኦኬ ዮሴፍ እንደ መጽሐፍ ቅዱስም ነብይ ነው። ዮሴፍ ምን ነበር እምነቱ? ከመጽሐፍ ቅዱስ ንገረን። ምን ነበር እምነቱ ዮሴፍ? አይሁዳዊ ነው። ማስረጃ የማቴዎስ ወንጌል ምዕራፍ 1ን ገጠለጠውና የአባቶችን ምዕራፍ ያመጣላል። ስለ አብርሃምም ዘፍጥረት 18 ሄድና በደንብ አላልኩም። ወደዚህ ሂድ ምናምን ብሎ የሚመለስ ነገር የለም። ዘፍጥረት 18 ገጠውና እናንብበው። ልክ እንደ ቁርአኑ ዮሴፍ ሙስሊም ነበር አለ አይደል? እስኪ አሁን አንተ ዮሴፍ አይሁዳዊ ነበር የሚል ጥቅስ አንተ ዘፍጥረት ምዕራፍ 18 ስንት እኔ እኮ አንተ ራሱ ቁርአን እኮ አልቀበለውም ነው የምልህ። ቁርአን እኮ ቁርአን መጽሐፍ ቅዱስ እንዲና ያደርጉ መጽሐፍ ይወርድላችሁ ነው ማስረጃ አድርጋ አታቀርበውም። ምክንያቱም ከኢሳ በኋላ ወይም ከነቢያት በኋላ እኔ የመጨረሻ ነብይ ነኝ መጽሐፍቶች ተበርዘዋል ብሎ የመጣና አንድ ቁርአንን እኔ እንደ ማረጃ ልረከብ ይችላል። ጳውሎስም አንዴ አሁን ጳውሎስም እኮ እግዚአብሔር ያዘዘውን ትእዛዝ ሽሯል። ኦኬ ችግር የለም። ለምሳሌ ሙሴ በሰንበት ጊዜ ስራ አይሰራም፣ ኢየሱስ ክርስቶስ ግን በሰንበት ጊዜ መጥቶ ስራ ስሩ ብሏል። እሱ አለም ፖይንቱ። ሙሴ አብርሃምን አያውቁም፣ ዮሴፍን አያውቁም፣ ኖህን አያውቁም፣ አግኝቶትም አያውቅም። ሙሴ መጥቶ ግን ከ1000 እና ከ6 ከ700 ዓመት በኋላ መጥቶ ግን ስለ ሙሴ ነግሮሃል፣ ስለ ዮሴፍ ነግሮሃል። አይ ኖ ሙሴ በዮሴፍ ዘመን ስላልነበርክ አልቀበልህም ማለት የአእምሮ ዝቅጠት ነው። በተመሳሳይ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም መጥተው ስለ ኢየሱስ ክርስቶስ ቢነግርህ አልቀበልም የምትልበት ምንም አይነት ቢብሊካል ባክግራውንድ የለህም ነው። አሁን እሱን ወደ ጎን አድርገውና ይሄ የሞተ ዊክ አርጊመንት ስለሆነ እያልኩ ያለሁት ቁርአን ዮሴፍ ሙስሊም ነበረ ብሎ ተናግሯል። እኔ እቀበለዋለሁ፣ አንተ አትቀበለው፣ ችግር የለው። አንተ ከምትቀበለው መጽሐፍ የዮሴፍ እምነት ምን ነበር? ቃል በቃል አሳየን። ዳሴት አንተ ከምትቀበለው መጽሐፍ እኔን ተወኝ፣ ወደ ጎን አንተ አሳየኝ። ምን ነበር ዮሴፍ እምነቱ? አይሁድ ነበር ያለው። ማስረጃ ምዕራፍ ስንት ቁጥር ስንት? ዘፍጥረት አይ ቲንክ ምዕራፍ 43 አካባቢ እንከፍታለን። ዘፍጥረት ምዕራፍ 43 ቁጥር ስንት? አሁን አይሁዳዊ ነበር የሚል ነው የምትፈልገው? ሙስሊም አልነበረም ካልክ ምን ነበር እምነቱ? ቃል በቃል አሳየኝ። አይሁድ ነው። ማስረጃ የአብርሃም ልጅ ነው አይደለ? የአብርሃም ዮሴፍ ማለት የአብርሃም ዲሰንደንት ነው። አብርሃም ነብይ ነው። አብርሃም የዕብራውያን ነብይ ነው ወይስ አይደለም? ነብይ ነው ወይስ አይደለም? ነብይ አይደለም። እሺ ዮሴፍ ግን ነብይ ነው አይደል? የትንቢት መንፈስ አለው። ትንቢት ይተረጎማል፣ የተሰወረን ነገር ያውቃል። ግን በመጽሐፍ ግን የተጻፈ ግን ነቢይ እንደ ሌሎቹ እንደ 17ቱ ነቢያት መጽሐፍ አልጻፈም። ከ17ቱ ነቢያት እስኪ 2 ንገረኝ፣ 4 ንገረኝ። ከ14ቱ ነቢያት ኢሳያስ፣ ኤርሚያስ፣ እሺ
ኢዩኤል እ፣ አብድዩ እሺ ኢዮኤል ምን ነበር እምነቱ? ኢዮኤል ምን ነበር እምነቱ? በአንድ አምላክ የሚያምን ነው። አሁን የሆነ ዝም ብሎ ሌላ እንትኑ አትበል። አይደለም። ኢዮኤል ምን ነበር ስለ እምነቱ? ክርስትና የመጀመሪያው ስያሜው ራሱ በክርስቶስ ክርስቲያን ነው ይባላል። በክርስቶስ እምነት አላልኩም የምናምን እኛ ነን ክርስቶስ አዎ የምንባለው። አይሁዲዎች ናቸው። የለበጣ ስም ነው። አይሁዳውያን ሲሰድቡ ያወጡልህ ስም ነው። እሱ አይደለም ጥያቄው። አንጾኪያ ላይ ያወጡት ስም ነው። አንተ ነህ እንዴ ለምን የምትነግረኝ ብሮ? እኔ እኮ የማምነው ምን እምነት ነበር ያወጡልህ እምነቱ? ምናምን አትበላ። እኔ እኮ የማምነው ነገር የማምነውን እኮ ነው እየነገርኩህ እሺ ያለሁት። ምን ነበር እምነቱ? አንተ ምንድን ነበር ተፍሲር ምንድን ነው ታውቃለህ? ተፍሲር በእስልምና ተፍሲር ምንድን ነው? ተፍሲሩን ተው፣ መጽሐፍን ንገረኝ። እኮ ተፍሲር መጽሐፍህ ምንድን ላይ ነው? አብድዩ ምን ነበር እምነቱ? አይሁዲ ነው አልኩህ እኮ። ማስረጃ የእግዚአብሔርን መንግስት ይኸው መጽሐፉን አንብበህ ራሱ ከእግዚአብሔር እያለ የነገረህ እንዴ? እኮ ምዕራፍ ስንት ቁጥር ስንት ላይ ነው አብድዩ እምነቱ የሚነገረው? ከመጀመሪያው ጀምረህ ምዕራፍ ስንት አንብበው። ቁጥር ስንት? ምዕራፍ ስንት? ይኸው አብድዩ ምዕራፍ ስንት ቁጥር ስንት? ከመጀመሪያው ጀምረህ እንትን በለው ክፈተው። አብድዩ ሲጀምር ስንት ምዕራፍ ነው ያለው? አንድ ምዕራፍ እኮ ነው። ምዕራፍ ስንት ቁጥር? አንድ ምዕራፍ እኮ ነው ያለው አብድዩ የቱ ጋ ነው እምነቱ የተጠቀሰው? ንገረኝ። ነብይ ነው አይደል? የክርስቲያን ነብይ ነው አይደል? ንገረኝ። ይህን አርጊሜንት እኮ አያስሄድህም እኮ ማሂር። ችግር እምነቱ የለም ምንድን ነው? አይሁዲ ነው። እንትና አብርሃም አይሁዳዊ ነበር፣ አይሁዳዊ ነው ይላል። ምክንያቱም ከመጀመሪያው ጀምሮ አነዘ ክርስቶስ ለእኔ አታስብልኝ። ችግር የለም እኔን አዋርደኝ። በቃ 1300 ፊት አዋርደኝ። አያስኬደኝም አርጊመንቱ። የአንተ ነቢያት እምነታቸው ምን ነበር? ንገረኝ። አብድዩ እምነቱ ምን ነበር? እግዚአብሔር መንግስት በእግዚአብሔር ላይ ህዝብ ላይ የሰለጠነ በእግዚአብሔር ህዝብ ላይ እግዚአብሔር የሾመው ነብይ ነው። ስለ እግዚአብሔር መንግስት እኮ ያ ነብይ ምንድን ነበር የሚያስተምረው? አይሁድ ነው አልኩህ እኮ። ማስረጃ ከየት አመጣህ? ሁሉም ዘፍጥረት በሙሉ የአይሁድ መጽሐፍቶች ናቸው፣ ለአይሁድ የወረዱ መጽሐፍቶች ናቸው። አብድዩ እኮ ዘፍጥረት ላይ አይካተትም። አብድዩ የራሱን የቻለ አብድዩ የሚባል መጽሐፍ አለው። ስለምን ዘፍጥረት ነው የምታወራው? አብድዩ ጀምሮ 46ቱ መጽሐፍት በሙሉ ለአይሁድ የተሰጡ መጽሐፍቶች ናቸው። አይሁዳውያን ይመሩባቸው የነበረው የአይሁድ መጽሐፍቶች ናቸው በሙሉ። አብድዩ የክርስቲያን ነብይ ነው አይደለም? ክርስትና እኮ ከክርስቶስ በኋላ ነው እያልሁ እየነገርሁ። ስለዚህ አብድዩ የሚባል ነብይ ክርስትና አያውቁም፣ አይመለከትም። አንተን አታውቁም። እንዴት ነው የማይመለከተኝ? የኔ ነብይ ነው እኮ። የኔ ነብይ ስለ እግዚአብሔር የሚመሰክር ነው። ያንተ ነብይ ከሆነ እምነቱ ምን ነበር? ያንተ ነብይ ከሆነ እምነቱ ምን ነበር? በእግዚአብሔር የሚያምን በእግዚአብሔር ሕዝብ ላይ ደግሞ በአይሁድነት ለአይሁድ ነው። ምክንያቱም ቃል ኪዳን ይሰጣል ለአይሁድ ነው። በኋላ የሚመጣው መሲህ የሚወለዱ ከአይሁድ ስለሆነ ስለዚህ ለእግዚአብሔር ማስረጃ አብድዩ ሲጀምር እስራኤላዊ አይደለም። በነገር አብድዩ እስራኤላዊ አይደለም። ኦኬ ሀሳብ መስጠት እንችላለን። ነገሩ እኮ እስራኤል መሆን አይደለም። ሙሉ አብድዩ እስራኤላዊ አይደለም። አብድዩ እስራኤላዊ አይደለም። ለእስራኤል የተሰጣት አብድዩ እስራኤላዊ ምናዊ ነው? ንገረኝ አንተ። አብድዩ እስራኤላዊ አይደለም ምንድን ነው? አይደለም አልኩ። አንተና እኮ እኔማ ብያለሁ እኮ አብድዩ እስራኤላዊ ነው። በጌታ ስም እኔ እስራኤላዊ ይሁን ግብፃዊ ይሁን ኢትዮጵያዊ ማተር አያደርገውም። ይኸውልህ በእግዚአብሔር ላይ ለእግዚአብሔር መንግስት የሚሰብክ ማንኛውም ነገር የእግዚአብሔር አንድ ህዝብ ነው። ግን መጽሐፍት በሙሉ የወረዱ ምክንያቱም ለአይሁዳውያን ናቸው። አብድዩ ባለቤቶች ናቸው እኮ ራሱ ቁርአን እኮ ራሱ የመጽሐፉ ባለቤቶች የሚላቸው አይሁድንና ክርስቲያኖችን ነው። ከዛ ውጭ የተሰጠው ህዝብ እኔ አላውቅም። አንተ የምታውቀው አብድዩ እስራኤላዊ አይደለም። የኤዶም ህዝብ ነው። ለኤዶማውያን የተላከ ነው። ኤዶማውያን ታዲያ እነማን ናቸው? ጌታ እግዚአብሔር ስለ ኤዶሚያስ እንዲላል ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ ህዝብ ተልኮ ከእነሱ በላይም በሰልፍ እነሳ ብሏል አለ አይደለ? ኤዶማውያን እነማን ናቸው? ንገረኝ። የጠየኩ ነው። አይሁዲ አይደለም ወይ ኤዶማያዊ ነው አልኩ እኮ። ኤዶማውያን ታዲያ እነማን ናቸው? አታውቅም? እኔ አላውቅም። አንተ አስረዳኝ። እሺ በደንብ ላስረዳ። አብድዩ የእስራኤላዊ ዜግነት የለም።
ምንም እስራኤልንም እንትን የሚላት ህዝብ አለም። ከእስራኤል የተነሳ ንጉስም አይደል አብዱይ ማለት። ልክ ሲነሳ ሲናገር እዛ ላይ የሚያስቀምጠው አንድ ሀሳብ አለ። ምን ብሎ ይናገራል? ቆይ ላውጣላችሁ ካልተሳሳትኩኝ መጽሐፍ አብዱይ ምዕራፍ 1 ላይ የአብዱይ ራእይልና ለማን የተላከው ሲባል አብዱይ በአህዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል። እስራኤላውያን አህዛብ ነበሩ በዛን ጊዜ? አህዛብ አይደሉም። አብዱይ ግን የተላከው ለአህዛባውያን ነው። ከአህዛብ አንስቻለሁ ይሏል። አብዱይ እስራኤላዊ አይደለም። እዛው ምዕራፍ 1 ቁጥር 1 በአህዛብ ዘንድ ታናሽ አድርጌያለሁ ማለት አህዛባዊ ነው ማለት ነው። ወደ አህዛብ ተልኳል። በእነሱ በላይዋን በሰፍ እነሳ ብሏል አለ። በተሰነጠቃለ ውስጥ የምትኖር ማደሪያም ከፍ ከፍ ያድርግ። ወደ አህዛብ መላኩና ከአህዛብ ታናሽ አድርጌያለሁ ማለት እኮ አህዛብነትንም አያመለክትም፣ ከእስራኤላዊ ውጭ መሆኑንም አያሳይም አይደል? ሂስቶሪካሊ ሎኬት እናድርገው የት እንደነበረ። ኤኒዌይስ ጀስት ሊቭ ኢት ችግር የለውም። ለምን አብዱይ ከእስራኤል ውጭ የተላከ ነብይ ነው። ከእስራኤል ውጭ ነብይ ይላክ ነበር። ይሄንን በደንብ ኮንፈርም አድርግ። ከዛ በኋላ ወደ ሌላ ሐሳብ እንነሳለን። ችግር የለም አለ ጠፋው እንዴ? አለ ይሰማል። እሺ ይሰማል። እሺ ዘፍጥረት ምዕራፍ 36 ክፈትለት። ዘፍጥረት ምዕራፍ ቁጥር 8 አካባቢ ክፈትለት። ችግር የለም። ኤሳውም በሴይር ተራራ ተቀመጠ፣ ኤሳውም ኤዶም ነው አለ። ኤሳዋውያን የእስማኤል ሚስት የነበረችበት ነው አይደለ? ኤሳው የማን ልጅ ነው? የእስማኤል ልጅ የነቢያት እህት እና የነቢያቶች እህት ነው። ኤሳው የእስራኤላውያን ወንድም ተብሏል። ኤሳው የማን ልጅ ነው? ኤሳው ከያዕቆብ ልጆች አንዱን ያገባ የኬጣዊ ነው ልጅ ነው። እዛው መጽሐፍ ያስቀምጣል። የጽቢዖን ነው የጽብዖን ልጅ ነው። ቁጥር 2 ላይ አድርግለት ካልተሳሳትኩኝ። ተመለስ ወደ ላይ ቁጥር 2 ላይ ኤሳው የማን ልጅ ነው? ማሄር ኤሳው በመጽሐፍ የተጠየቀውን መልስ እባክህ። እንዲህ የተጠየቀውን መልስ አብዱይ ከእስራኤል ውጭ የነበረ ከእስራኤል ውጭ የተነሳ ነብይ ነው። አሁን እያልኩ ያለሁት ይሄንን ሁሉ ያመጣህን ምን መሰለህ? ወደዚህ ሁሉ የመጣ ነው። አብዱይ ነብይ ነው ካልክ ያንተ ነብይ ከሆነ አብዱይ እምነቱ ምን ነበረ? ከመጽሐፍ ቅዱስ አሳየን። መጽሐፍ ቅዱስ እኮ ይኸውልህ፣ መጽሐፍ ቅዱስ በሙሉ አዲስ ኪዳንና ብሉይ ኪዳን በሙሉ ለዕብራውያን የተሰጠ ነው አልኩህ። ደመደመውልህ። አዲስ ኪዳን ደግሞ ለክርስቲያኖች የተሰጠ ነው፣ የክርስቲያኖች መጽሐፍ ነው። ለክርስትና ደግሞ ከብሉይ ኪዳንም 46ቱን እንቀበላለን። ከዛ በኋላ ደግሞ 27ቱን አዲስ ኪዳን መጽሐፍ የምንላቸው የክርስቲያኖች ናቸው ብለን እንቀበላለን አልኩህ። ከዛ ውጭ የተሰጠ ካለ እኔ አላውቅም እያልኩ ያለሁት ምን መሰለህ? ቃል በቃል አሁንም ደግሜ ልንገርህ። አብዱይ ነብይ ነበር ካልክ ያንተ ነብይ ከነበረ እምነቱ ምን ነበር? አይሁዳዊ። ማስረጃ ያው ቁርአን ራሱ የመጽሐፉ ባለቤቶች ይላቸዋል። የመጽሐፉ ባለቤቶች አይሁዳውያንና ክርስቲያኖች። እንግዲህ ወደ ቁርአን ገባ። በቃ ዘሎ ቁርአን ላይ አትደበቅ፣ መጽሐፍ ላይ ቆም መልስ። ምንድነው ቁርአን ወደዛ ለምን ተፈቃለሁ? አልሰማኝም ስላልኩ እኮ ነው። እኔ እኮ ደምጭልኝ። እኔም ማምነው ይኸውልህ መጽሐፍት ሙሉ የብሉይ ኪዳን መጽሐፍት በሙሉ ለአይሁዳውያን የተሰጡ ናቸው። በቃ እንደውም ተውና ሌላ ጥያቄ ካለ እስልምና ላይ ጠይቅና ወደ ሌላ ሰው እንሂድ። እዛ ግን ሌላ ጥያቄ አለ?
ሌላ ጥያቄ አለ? የለህም? በቃ ሄኖክ አለ? ሰላም እድሉን ስለሰጠኝ በጣም ማመሰግነው። እኛም እናመሰግናለን በተከታታይ ሰዓት ስታዳምጠን ስለነበረ። ወደ ጥያቄ። እሺ መልካም ውይይታችሁ ደስ ይላል። በእርግጥ ስለ ሃይማኖት ያለው ውይይት በጣም ጥንቃቄ የሚፈልግ ነው አይደለ? ዲሲፕሊን የተሞላ መሆኑ ምናምን ጥሩ ነው። ይሄን ነገር ወድጄዋለሁ፣ ደስ ብሎኛል። ጥያቄ ካለ ቀጥል። ትንሽ አሁን ግራ የገባኝ እኔ የእስልምና ሃይማኖትና የክርስትና ሃይማኖት በጣም የተለያየ ሃይማኖት ነው። በጣም ብዙ መለያየቶች አሉት። እኛ ነብይ እናንተ ነብይ ነው ብላችሁ የምታምኑትን እኛ ደግሞ አምላክ ብለን ነው የምናምነው እና መጽሐፍ ቅዱስ ነብይ ማስተምር በሚገባቸው መንገድ እነሱ ይረዳሉ ብለን በሚያስቡበት መንገድ ጥሩ ነው። እንደ ሐሳብ ነው የተሰጠሁት። አይ ልክ ነው እኮ ሐሳብ ግን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይም ነብይ ተብሏል። እኔ አሁን ሙስሊሞች እንዴት ብለው ምን ብለው ነብይ ይላሉ ብዬ ብዙ እንትን የለኝም፣ ቅሬታ የለኝም። ምክንያቱም ያቺ ሳምራዊት ሴት ኢየሱስ ክርስቶስን መታ ስትናገረው የያዕቆብ ጉድጓድ ላይ ተቀምጦ ምንድን ነው ያላት? ይሰማል አይሰማም? እሺ ያቺ ሳምራዊት ሴት ኢየሱስ ክርስቶስን መታ ስትናገረው ኢየሱስ ክርስቶስ ምን አላት? ስለ ውሃ ቅዳለኝ አለችውና ስለ እንትን ነገራት አይደለ? ስለ የዘላለም ውሃን ሰጥሻለሁ ምናምን ስለ ባሎቿ ምናምን ነገራት። ከዛ በኋላ ምን አለችው? አንተ ነብይ እንደሆንካ ያለው አለችው፣ እመሰክራለሁ አለችው አይደል? ኢየሱስ ክርስቶስ ምን አላት? ይሄንን ኮንፈርም ሲያደርግ ኢየሱስ ክርስቶስ ምን አላት? ይሄንን ኮንፈርም ዲናይ አላደረገም ነብይነቱን። ይሄንን ኮንፈርም ሲያደርግ ኢየሱስ ክርስቶስ ምን አላት? ዝቅ ብሎ እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ራሱን ኢንክሉድ አድርጎ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ አይደል? ብታውቂው ማን እንደሆነ ውሃ የምትጠይቂው እሱ አሁን ለምሳሌ የዘላለም የማያቋርጥ ውሃ ይሰጥሻል ብሎ ያላት እሱ አምላክ ካልሆነ አንዳንድ እንደዚህ አሁን አለፍ አለፍ ብለን የምናወራቸው ነገሮች አምላክ መሆኑን በንግግር ብዙዎቹን ተናግሮታል። ግን ይገባኛል አሁን እንደዚህ ነው ብዬ ብልክ ትንሽ እንትን ልልህ ይችላል። እኔ አሁን ከአብርሃም በፊት ነበርኩ ያለው ከአብርሃም በፊት እንዴት ሊሆን ይችላል? ኢዮብ ከአብርሃም በፊት ነበር ታውቃለህ? ኢዮብ መጽሐፍ ምዕራፍ 38 ላይ ክፈት ነጥሮ መዳን ምድር ሳይፈጠር ዓለም ሳይፈጠር ነበርክ ይላል። ኢዮብ አምላክ ነው። ኦኬ መጽሐፈ ኢዮብ ምዕራፍ 38 ከቁጥር 1 ጀምረ ብታነበው እስከ 22 ድረስ ምድር ሳይፈጠሩ ተራሮች ሳይቆሙ ደመናዎች ሳይፈጠሩ አንተ ነበርክ ይላል። ሰው ኢዮብን መስማት እንየው ያለበትን እሺ ክፈትለት። ምድርን በመሰረቱ ጊዜ አንተ ወዴት ነበርክ? ታስተውል እንደሆን ተናገራል። ብታውቅስ እኔ አይታየኝም። እዚህ ልክፈተውና ላንብብልህ ፈጠን ብዬ መጽሐፈ ኢዮብ ችግር የለው አንተም ከያድክ ተከታተለኝ። መጽሐፈ ኢዮብ ምዕራፍ 38 ከቁጥር 4 ጀምሮ እንደዚህ ይላል። ምድርን በመሰረቱ ጊዜ አንተ ወዴት ነበር? ታስተውል እንደሆን ተናገር። ብታውቅስ መስፈሪያውን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ በደንብ አስምርበት። የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው? ከማህፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማም ለመጥለቂያ አደረግኩ። ድንበሩን በዙሪያ አድርጌ በመወርወሪያዎችን መዝጊያዎችን አኑሬ እስከዚህ ድረስ ደርሼ አትለፊ። በዚህም ለትዕቢተኛ ማዕበልሽ ገደብ ይሁን አልኩ። የምድርን ዳርቻ ይይዝ ዘንድ ከእርሷ በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳን አዘሃልን አለ። ማንን? ኢዮብን። ለወቅታም ስፍራውን አስተዋውቀዋል። ጭቃ ከማህተም በታች እንደሚለወጥ እንዲሁ ትለወጣለች። ከበደለኞች ብርሃኖች ተከልክሏል። ከፍ ያለውም ክንድ ተሰብረዋል። ወደ ባህር ምንጭ ውስጥ ገብተሃልን። በቃላስ መሰሮች ተመልሳል። የሞት በሮች ተገልብጠዋል። ምናምን እያለ ሄድና ቁጥር 22 ላይ ወደ ዳርቻው ትነዛው ዘንድ ወደ ቤቱም የማይደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት ነው? በዛን ጊዜ ተወልደህ ነበርና ይሏል። የእድሜህም ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም አለ።
ይሁን ብዙ ነው ይላል። ኢዮብ አምላክ ነው። ኦኬ። ስለዚህ ይሄ ንግግር ኢየሱስ ክርስቶስ በመናገሩ በዛ ጊዜ ኢዮብም ስለነበረ አምላክነቱን አይገልጸውም ነው እያልከኝ ያለው አንተ። በተስፋ ቃል ደረጃ ነበር። ሐዋርያት ሥራ ምዕራፍ 3 ቁጥር 13 አካባቢ ምን ይላል? እንደ ተስፋው ቃል አመጣው ይላል። እንደ ተስፋው ቃል ነው የመጣው። በተስፋ ደረጃ ደግሞ ሁላችን ነበር። ኢሳይያስ ምዕራፍ 55 ላይ ከአፍ የተናገርኩት እንዲሁ አይመለስም፣ በከንቱ አይመለስም እናል። በተስፋ ቃል ደረጃ ነበር። የይስሐቅም የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ የካዳችሁትን ይሄ ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ያለውን ማለት በተስፋ ቃል ደረጃ ነበር። ሁላችንም ነበር። አምላክ ምድርና ሰማይ ሳይፈጠር ሁሉን አዋቂ በሆነ እውቀቱ ሄኖክ እንደሚፈጠር ያውቃል፣ ይሄ እንደሚፈጠር ያውቃል፣ ሁላችንም እንደምንፈጠር ያውቃል። ይሄ አምላክ አያደርገውም። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ብታይ ፈጠረን እግዚእ መቅድመ ተግባሩ ይላል። ከቀድሞ ስራው አስቀድሞ አምላክ ይፈጠረኝ ይላል አይደለ? ማን የተፈጠረው እዛ ላይ? ከሱ ጋር አንዴ እባክህን እሱ ያወራል። አንተ የሚውታል ከአንተ ጋር ጊዜ ቃሉ ይናገርና ሀሳባችንን እንገልጣለን። ችግር የለውም ማለት አይሻልም? አይ ነው ቅድም ምን ሆነ መሰለህ ሄኖኬ፣ ከሱ ጋር ማለት ነው ከአንድ ሰዓት በላይ አወራን እና ይሰለቻል ሰው። አንዳንዴ ምን ታደርጋለህ መሰለህ፣ ባትግባባ በቃ በክብር ሰው የመሰለውን ይውሰድ ብለህ ትለያይና ተከባብረህ ተዋደህ ወደ ሌላ ሰው ትሄዳለህ። አንተ እዚህ ቁጭ ብለህ ነው የጠበቅከው። እኮ እሱ ያወራ ረመዳን ነው። ልክ ነህ። አሁን ቀላል ርዕስ አይደለም አይደለ? አሁን ያንተን ሀሳብ ስትነግረኝ እኔም ሀሳብ ካለ አውርተን ሌሎችም አሉ ሀሳባቸውን ሲሰጡ በዛ መንገድ ነው አይደል እንትን ልንል የምንችለው። በእርግጥ ሄኖኬ አሁን አንተ ዘክርስቶስ ጊዜውን ጨርሷል። አንተ መቀጠል የምትችል ከሆነ መቀጠል ትችላለህ፣ ችግር የለም። እሺ እኔ ይኸውልህ ቅድም ባወራችሁት ሀሳብ ራሱ ለእኔ አሁን ብዬ የማስበው አብርሃምና እስልምና የመጣው ከነብዩ መሐመድ በኋላ ነው። ክርስትናም የመጣው ከኢየሱስ ክርስቶስ በኋላ ነው። አይደለም። ይሄ ፎልስ አናሎጂ ነው፣ የተሳሳተ ሀሳብ ነው። እስልምና ከአዳም ጀምሮ ነበርን ብለን ነው እኛ ሙስሊሞች የምናምነው። እንዲህ ወደ እናንተ አታስጠጉ። እስልምና ከአዳም ጀምሮ ነበረ ብለን ነው የምናምነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰረቱት እምነት የለም። አንድነታችንን ልነግርህ ነው ማለቴ። እናንተም በአብርሃም አምላክ ነበር የምታምኑት፣ እኛም በአብርሃም በሙሴ ልክ ነብዩ መሐመድ ከመጣ በኋላ በእኛ ኢየሱስ ክርስቶስ ከመጣ በኋላ ነው እኛ አምላክ ነው ብለን ስንል፣ እናንተ ደግሞ ነብዩ መሐመድ እንዳስተማረን ከሆነ ኢየሱስ ክርስቶስ ነብይ ነው ብላችሁ ከዛ በኋላ ነው አይደለ እንትን የመጣው እንጂ አይ ቲንክ እንዳልነበር ብለህ አይደለም። ይኸው ለምሳሌ ምን አለ መሰለህ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ታሪካዊ ዳራ ስኮላሪክ በሆነ ቪው ካየ ነው ኢየሱስ ክርስቶስ ነብይ ነው ብለው የሚያምኑ ነበሩ። እኮ ይቅርታና ነብዩ መሐመድ ከመምጣቱ በፊት ሙሴን በረሃ ከፍሎ እንዲያሻገር ያደረገው አምላክ አብርሃምን በቃ በሁሉም ነብዮች እንገናኛለን። ሁሉም አንገናኝም። አሁን ለምሳሌ እንዴት እንደማንገናኝ ነገር እኛ ነቢላህ ሎጥ ምን ብለን እናምናለን መሰለህ? በክርስትና ወይ ደግሞ በአይሁዳውያን ለነቢያቶች የተሰጣቸው ክብር በጣም የወረደ ነው ብለን እናምናለን። ለምሳሌ ሎጥ ካልተሳሳትኩኝ ቆሮንቶስ ላይ እንደተነገረው ጻድቅ ተብሏል። በእስልምና ደግሞ ነብይ ነው። ጃን አስገቡት ሸኔ ሎጣ ስለሆነ ሎጥን የሚያክል ታላቅ ነብይ ልጆችን አስረግዞ ከልጅ ወለደ ብሎ አይሁዳውያን መጽሐፋቸው ላይ ወይ ደግሞ ብሉይ ኪዳን ላይ ተጻፈ። እስልምና መጣና ኖህ የተከበረ ነብይ ነው። ኦኬ ኖህ የተከበረ ነብይ ነው፣ ይህንን ነገር አያደርግም ብሎ እስልምና አስተካክለው አረሙ። ገባህ አይደለ? ልክ። ከዛ በኋላ እንትና አለ ሰለሞን አለ ሱሌማን። ክርስቲያኖች ምን አሉ? ሱሌማን እኮ 3000 ሚስት ነበር፣ 1000 ሚስት ነበረው፣ ሚስቶችም አዘነበሉት ወደ መጥፎ ነገር፣ ወደ ጣዖት አምልኮ አለ። እስልምና መጣና ሰለሞን የተከበረ ነብይ ነው፣
ጣዖታትን አምልኮ አያውቅም ብሎ አስተካከለው። የተሰጠው ሚስ አንደርስታንድ ሚስኮት የተደረጉትን አረማቸው። ከዛ በኋላ መጣ ኢየሱስ ክርስቶስ ላይ መጣ። ኢየሱስ ክርስቶስ ላይ ስንመጣ አይሁዳውያን ምን ብለው ተናገሩ? ኢየሱስ ክርስቶስ ዝሙተኛ ነው፣ የዝሙት ልጅ ነው አሉ። እናቱም ዝሙተኛ ናት አሉ። ሰደቡት፣ አንቋሸሹት። እናቱ ዝሙተኛ ናት፣ በቃ እሱ ነብይ አይደለም ብለው ሰደቡ። ከዛ በኋላ ክርስቲያኖች ደግሞ መጡ። እሱ ለማይገባውን ክብር አመጡና ኖ እሱ አምላክ ነው አሉ። አምላክን የሚያክል ታላቅ አምላክ ከሴት ማህፀን ተወለደ አሉ። እንዴ እስልምና መጣና ኖ ልክ አይደለም፣ ኢየሱስ የተከበረ የአምላክ ነብይ ነው፣ ከድንግል ማርያም በተአምር የተወለደ ነው፣ ዝሙተኛ አይደለችም እናቱ። በቁርአን ምዕራፍ 19 ቁጥር 23 24 አካባቢ እናታችን ማርያም ልጇን ከወለደች በኋላ ይዛው ገባች። እየሰማኝ ነው አይደለ ሄኖክ? ያው ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በድንግልና መወለዷን እስልምናም በደንብ ያምናል። ለሷ ያለው ክብር ልነግርህ ነው። ምን አለ መሰለህ እዚህ ጋር የተፈጠረው ትልቁ ነገር ማለት ነው። እናታችን ማርያም ልጇን ይዛ ገባች። ከወለደች በኋላ ልጇን ይዛ ገባች። ወደ ቤተሰቦቿ ተመለሰች። ፈአተት ቢሂ ቀውመሃ ተሕሚሉ ይላል። ተሸክመው ልጇን አዝላ ወደ ዘመዶቿ መጣች አሉ። ከዛ በኋላ አይሁዳውያን ሲያዩዋት ቃሉ ያ መርየሙ አንቺ መርየም እንዴት እንደዚህ ታደርጋለች? ለቀድ ጂእቲ ሸይአን ፈርያ አሏት። በእርግጥም ከባድን ነገር አደረግሽ አሏት። ምን ማለት ነው? በቃ እሷ በዝሙት የወለደች ነው የመሰላቸው። በዝሙት የወለደች እንዴት ልጅ ይዘሽ መጣሽ አሏት። እንዴት ያ እኽተ ሃሩና አንቺ ሃሩን እንዴት እንደዚህ ታደርጊያለሽ? ማካነ አቡኪ አባትሽ እኮ እምራ ሰው ማካነት ምኪ በቃ አባትሽ መጥፎ ሰው አልነበረም፣ እናትሽም ዝሙተኛ አልነበረችም። እንዴት አንቺ እንደዚህ ታደርጊያለሽ አሏት። እሷ ምን ማለት ነው? እናትሽ ዝሙተኛ አይደለችም፣ አባትሽም መጥፎ ሰው አይደለም። እንዴት አንቺ ዝሙት ታደርጊያለሽ? ይሄን ልጅ ከየት አመጣሽው? ተረዳኸኝ አይደለ? ይሄን ልጅ ከየት አመጣሽው ብለው ተናገሯት። ከዛ በኋላ ፈአሻረት ኢለይሂ አመላከተች፣ ወደ ልጇም ወዳዘለችው ልጅ ጠቆመች። ከዛ ምንድን ነው የምታሳይን? እንዴት እኛ የታዘለን ልጅ በወገብ የታዘለን ህፃን ልጅ እንዴት ነው የምናናግረው ብለው ተናገሯት፣ ተቆጡ። እንዴት እንደዚህ ትይናለሽ አሉ። በክርስትና ኢየሱስ ክርስቶስ የሰራው ትልቁ ተአምር ንጹህ ውሃን ወደ መጠጥን የቀየረው ወደ ወይን ምናምን። ሐራም አለይኩም ይሄ ክብር አይደለም። ንጹህ ውሃን እንዴት አምላክ ወደ ወይን ቀየረ? ተአምር አይደለም። በእስልምና ግን ኢየሱስ ክርስቶስ የሰራው ትልቁ ተአምር እናቱን ነው ከጥፋት ያዳነው። እናቱን አይሁዳውያን ከበው እንዴት እንደዚህ ታደርጊያለሽ? እንዴት አንቺ ይሄንን ክፉ ነገር ታደርጊያለሽ? እንዴት አመንዝራ ሆነሽ ልጅ ይዘሽ ትመጫለሽ ብሎ ሲናገሯት እናቱን ያዳነው ምን ብሎ ቃለ ኢኒ ህፃኑም አለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ፣ አታኒ ልኪታብ መጽሐፍም ሰጥቶኛል፣ ወጀዐለኒ ነቢያ ነቢይም አድርጎኛል ብሎ እናቱን ከሞት አዳነ። ይሄ ትልቁ ተአምር ነው የሰራው፣ ትልቅ ተአምር። ስለዚህ እንደዚህ ሲያደርግ አይሁዳውያን ተለያዩ። ምን ብለው ተለያዩ? ኢየሱስ ክርስቶስ አንድ ሴት ልጅ ያለ ሴክሹዋል ኢንተርኮርስ መውለድ አትችልም፣ ስለዚህ ማርያም ዝሙተኛ ናት አሉ። ኢንሱልት አደረጓት ማርያምን። ሂስቶሪካል ለራሱ ብታዩ ማለት እንዴ ማርያም ዝሙተኛ ናት አሉ። ክርስቲያኖች መጡና ኖ በተአምር ስለተወለደ አምላክ ነው አሉ። እስልምና መጣና መሀል ላይ ቆሞ ኢየሱስ የተከበረ ነብይ ነው፣ ማርያምም የተከበረች ነብይ ናት፣ የተከበረች እንስት ናት። የተከበረች እንስት ለመሆኗ ደግሞ በስሟ ምዕራፍ አውርዶ ክብር ሰጣት። ከዛ በኋላ ወደ ኢየሱስ ክርስቶስ መጣ። ኢየሱስ ክርስቶስ አምላክ አይደለም፣ አምላክ ከማህፀን አይወጣም። ሰማይና ምድርን የፈጠረ ሁሉን አስገኝ የሆነ አምላክ ከሰማይ ወርዶ እንጨት ጠራቢ አይሆንም። ይሄ ፍጹም ስህተት ነው። ይሄን የምታደርጉት ተሳስታችሁ ነው።
እሱ የተከበረ የአላህ ነብይ ነው፣ የተከበረ ነብይ ነው። ስለዚህ ብሎ መሃል ላይ ሚዲየተር ሆኖ የአይሁድንም ጥላቻ ቀንሶ የክርስቲያኖችንም ኦቨር ኤግዛግሬት የሆነ ቪው ቀንሶ መሃል ላይ ሆነና እስልምና አረመ። ልክ ሎጥን እንዳረመው ዳዊትን እንዳረመ፣ ዳዊት የሰውን ሚስት ቀምቶ አስረገዘ፣ ወለደ። ይሄ ስህተት ነው፣ ዳዊት የተከበረ ነብይ ነው ብሎ እስልምና አረመ። ሎጥ ከልጆቹ ወለደ፣ ኖ ሎጥ የተከበረ ነብይ ነው፣ የተከበረ ነብይ ነው። ሱሌይማን 1000 ሚስት ነበረው፣ ጣዖት አምላኪ ነበረ፣ ኖ ይሄ አይደለም ብሎ እዚህ መሃል ላይ ገብቶ ጉሮሮህን ልቃ እየገባው ነው። ተዳኝ ሄኖክ ብለን ነው የምናስበው እንጂ አሁን የመጣ እምነት ነው ብለን አናስብም። እሺ ይቅርታ፣ ያው በጣም ነው ደስ ያስረዳህበት መንገድ በጣም ጥሩ ነው። ያንተ መስማቴም ደስ ብሎኛል። እና ቁርአን አሁን መቼ ነው የወረደው? ቁርአን የወረደው እንዳልከኝ ከነብዩ መሐመድ በፊት የወረደ ነው ቁርአን? ይቅርታ፣ ለሁሉም ነቢያቶች የራሳቸው የሆነ መጽሐፍ ተሰጥቷቸዋል በየዘመናቸው። ለምሳሌ ለሙሴ ተውራት ተሰጥቶታል፣ ለነቢላህ ዒሳ ደግሞ ኢንጂል ተሰጥቶታል። በዘመኑ ለማህበረሰቡ በሚጠቅም መንገድ የሚያስተዳድሩበት ዘቡርም ተሰጥቷል። ዳዊት በዘመናቸው ትእዛዝ ናት አይደለ? 10ቱ ትእዛዝ ነው የተሰጡት አይደለ ለሙሴ? አዎ፣ ህግ ለሙሴ ተውራትን አወረድንለት ይላል። በሙሴ ዘመን ለነበሩ ሰዎች መጽሐፍ ወርዷል። እነዛ ሰዎች እንዲጠብቁት ኃላፊነት ተሰጥቷቸው ነበር። ምክንያቱም ያ መጽሐፍ የወረደው ለአንድ ማህበረሰብ ነውና። በተመሳሳይ ለኢየሱስ ክርስቶስ መጽሐፍ ተሰጥቶታል፣ ኢንጂል ተሰጥቶታል። ያ መጽሐፍ የተሰጠው እስራኤላውያን እንዲያስተዳድርበት ነው። ከዛ በኋላ ነቢና መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ልክ እንደ ሌሎች ነቢዮች ለህዝባቸው የሚያስተዳድሩበት መጽሐፍ ቁርአን ተሰጣቸው። ቁርአን ሲመጣ ከበፊቱ የነበሩትን የተሳሳቱ ነገሮች አራሚ፣ ልክ እንዳልኩ ለነቢያት የማይገባ ክብር። ለምሳሌ ሎጥ ልጆችን አስረገዘ ነው። ሎጥ የተከበረ ነቢይ፣ እንዴት ነቢይ ሰክሮ ልጆችን ያስረግዛል? ይሄ ኢሎጂካል የሆነ አስተሳሰብ ነው። ይሄንን ነገር አረመ፣ ወደፊት የሚመጣውን ነገር አስተካከለ፣ የሚጸድቀውን አጸደቀ። ለምሳሌ ኢየሱስ ክርስቶስ ከድንግል መወለዱን አጸደቀ። አዎ ከድንግል ተወልዷል፣ ወንጌሉ ትክክል ነው አለ። ተረዳኸለ? ስህተት የሆኑትን ደግሞ አረመ። እንደዚህ አድርጎ እስልምና መጣ። በዚህ አንጻር ነው የምናየው። ኦኬ፣ እያልከኝ ያለኸው የነብዩ መሐመድ ከመጣ በኋላ ታርሞ ምን ብሎ ራሱ ቁርአን በፊትም ነበረ፣ ነብዩ መሐመድ ከመምጣቱ በፊትም ነበረ። ከዛ ነብዩ መሐመድ ሲመጣም ታርሞ ለህዝቡ ቀረበ ማለት ነው አይደል? ከመጣ በኋላ ቁርአን የሚለው በቋንቋ ደረጃ የሚነበብ ከሆነ አዎ ችግር የለም፣ ቁርአን እንበላቸው፣ የሚነበቡ እንበላቸውና ለሁሉም ነቢያቶች አሁን ለምሳሌ ለአብርሃም፣ ለዳውድ፣ ለዮሴፍ መጽሐፍ ተሰጥቷቸው ነበር። ልክ ለኢየሱስ ክርስቶስም ወንጌል ተሰጥቶት ነበር። በዚሁ ልክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ተሰጣቸው። ያ ደግሞ ቁርአን ይባላል። ተረዳኝ? በእኛ ለኢየሱስ ክርስቶስ ወንጌል ሰበከ እንጂ የተሰጠው ነገር አለ ብለን አናምን። በእኛ አናምን ይላል መጽሐፉ። የሰጠኸኝን ሰጠኋቸው ይላል። ሄኖክ የሰጠኸኝን ሰጠኋቸው አለ ኢየሱስ ክርስቶስ ሲናገር። ምን አለ መሰለህ? ወንጌል ተሰበከ ከራሱ እንጂ ምንም የተሰጠው ነገር አለ ብለን አናምን ነው ይላል እኮ መጽሐፉ። ማቴዎስ ወንጌል ላይ ሲናገር የሰጠኸኝን ሰጠኋቸው አለ። ምን እናድርገው? ምንድን ነው የሰጣቸው? ኢየሱስ ክርስቶስ ግን ታውቃለህ፣ በመጣበት ጊዜ በዛ ጊዜ አይሁዶች እንዳልከው እመቤታችን ቅድስት ድንግል ማርያም ራሱ ተሰዳለች። እሱን ይዛ አይደለ? ወንድ ልጅ በዛ ሰዓት ከተወለደ እንደሚገደል እሱን ታምናላችሁ? ክርስቶስ በተወለደበት ሰዓት ወንድ ልጅ ቢወለድ ይገደል እንደነበረ አይ ነው ሄኖክ። የታሪክ ተዛባበት። ወንድ ልጅ የሚገደለው በምን ዘመን ነበር መሰለ? በሙሳ ዘመን ወይ ደግሞ በሙሴ ዘመን ነው። በሙሴ ዘመን ፈርዖን ልጅ ሲወለድ ምን ብሎ ይፈራ ነበር? ተነግሮት ነበር የሚመጣው ሰው አንተን ይገለብጣል የሚል ወሬ ስለነበረ በሙሴ ዘመን ነው ልጅ ይገደል የነበረው እንጂ በአይሁዳውያን ዘመንማ ዮሐንስ መጥምቁ ዮሐንስ እኮ ከኢየሱስ ክርስቶስ እኮ በ6 ወር ነው እድሜ የሚበልጠው። ለምን አልተገደለም? ይቅርታ ግን ስምክን እኔ አላልኩትም። ይቅርታ እኔ ሄኖክ ነው። ማሄር አቶ ማሄር። ኦኬ አይ እኔ አሁን የእናንተን ጠለቅ ብዬ ስለማላውቀው ነው የምጠይቀው። ይቅርታ ማለቴ እንደፈለግ ጠይቅ።
የእናንተን ስለማላውቀው ነው ጠለቅ ብዬ የምጠይቅህ። እኔ ግን በእኛ አንድ ይሄ ነው። እሺ